ኤልያስ ሙሉ ጤንነቱ ስለተመለሰ ደስ ያለው ማን ነው? እውነት ለመናገር እኔ በጣም ነው ደስ ያለኝ ኤልያስ ጤንነቱ ስለተመለሰ። ወደ ሙሉ ጤንነቱ ተመልሶ እንደዚህ በራስ መተማመን ኑሮት እንደውም ከራሱ አልፎ እናቱን ለመርዳት ወስኖ ጠንከር ብሎ እስከዛሬ የነበረውን ነገር ሁሉ ውልቅ አድርጎ ትቶ የድሮውን ማንነቱን አግኝቶ አሁን ደስ በሚል የጤና ሁኔታ ላይ ነው ያለው እና በኤልያስ ጤነኝነት ደስ ያለው እስኪ በላይ ያሳየኝ። እውነት በጣም ነው ደስ ያለኝ። በዛ ላይ ደግሞ ጤንነቱ መመለሱ ብቻም ሳይሆን ስለ ሀና ቁርጥ አድርጎለታል። አይደለም ሀናን ቤተሰቦቿን ሁሉ ማግኘት አልፈልግም፣ በሀና ዙሪያ የሚከሰት ነገር ካለ በጭራሽ አጠገቡ አልደርስም ብሎ ድምድም አድርጎ በራሱ ወስኖ በራሱ ማንነት ተመልሷል ማለት ነው። በዚህ እኔ በጣም ነው ደስ ያለኝ። እሱ ብቻ አይደለም ውድ ቤተሰቦቼ፣ አሴር ምን ያክል ሀናን እንደሚወዳትና እንደሚያፈቅራት ነገር ግን ለኤልያስ ሲል የራሱን ስሜት ደብቆ ለሱ ዋጋ ሲከፍልለት እንደነበር ሁሉ ይህን ሁሉ ተረድቷል ማለት ነው። እና በጣም ደስ አይልም ቤተሰብ? እውነት በጣም ደስ ይላል። ይህ ሁሉ አልፎ ደግሞ ኤልያስና አሴር አንድ ላይ ሆነው እንደዚህ ሲወያዩ ይሄኛው የዚህኛውን ስሜት ያኛው የዚህኛውን ስሜት ሲረዳ ሲጠያየቁ ሲነጋገሩ ማርያምን በጣም ነው ደስ ያለኝ። እና ኤላ ደግሞ ከሀና ቁርጥ አድርጎለት እንደዚህ በራሱ ወስኖ በራሱ ማንነት መምጣቱ በጣም ያስደስታል ማለት ነው። እና እስኪ እንደኔ ደስ ያለው ካለ በላይ ያሳየኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? ይብያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን ቤተሰብ ሆኖ ነባር ቤተሰቦች ደግሞ የላይክ ምልክቷን ጫን እያላችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ስለምታበረታቱኝ ደግሞ ከልብ ነው የማመሰግነው። እንግዲህ ፈጣሪ ያክብርልኝ። እናንተ ስለምታበረታቱኝ ነው እና የምሰራው። አሁን ከጎን የሆናችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ደወል ምልክቷን በመጫን ቤተሰብ ሆኖ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንግዲህ ኤልያስ ሁላችንንም አስደስቶናል፣ ወስኗል፣ የራሱም የድሮ ማንነቱን አግኝቷል ማለት ነው። አሁንም የፈልገው እናቱን መርዳት ነው። እኔ ለምን ከደሴ ወደ አዲስ አበባ መጣ ብዬ በጣም ገርሞኝ ነበር። ምክንያቱም ለምን ደሴ ሄደ ለምን ወደ አዲስ አበባ ይመጣል የሚለው ነገር ያው የሀና ፍቅሩ አልወጣለትም ብዬ አስቤ ነበር። ነገር ግን አልወጣለትም ብቻ ሳይሆን ቁርጥ አድርጎ በቅቶታል ማለት ነው። ስለ ሀና ያው ጤንነቷን ይፈልጋል፣ ሰላም ትሆን ባለችበት። ነገር ግን ስለሷ ምንም ነገር እንደማያስብና ከሆዱ ውስጥ አውጥቶ እንደ ጣላት ነው እንግዲህ ሲናገር የነበረው ማለት ነው። ከሀናም ጋር ተገናኝተው ነበረ። ያው ሰላም ተባብለዋል። ለምን ወደ ደሴ ሄድክ ሳትነግረኝ ምናምን ብለው ነበር። እሱም ያው በድንገት እንደሄደ ነው የነገራት። ያም ሆነ ይህ ደህና ነኝ በቃ ሰላም ሁኚ ብሎ ተለያይተዋል። ከአሴር ጋር የነበራቸው ነገር ግን በጣም የሚገርም ነው። የሚገርም እኔ ኤልያስ የአሴርን ስሜት ያው ያውቃል፣ ግን እንደዚህ በጣም እንደሚወዳትና እንደሚያፈቅራት የሚያውቅ አልመሰለኝም ነበር። ነገር ግን ኤልያስ ያው በበሽታ መካከል ሆኖ ሁሉንም ነገር ይረዳ ነበር፣ ያውቅ ነበር። ለዛም ነገር አሴርን ይቅርታ ጠይቆታል። እኔ የራሴን ስሜት ብቻ እየተከተልኩኝ አንተን አስቀይሜሃለሁ፣ አንተን ብዙ ነገር አድርጌሃለሁ እና በጣም ይቅርታ። ነገር ግን ካሁን በኋላ ስለ ሀና ጉዳይ ምንም ነገር አይመለከተኝም፣ አያገባኝም ብሎታል። እንደውም ወይዘሮ ሜላት አሴርን ቀጥራ ኤልያስን እንድታፋልገኝ ብለው ነበር እና ኤልያስ ተገኝቷል ሲላት እንድታገናኘኝ ይፈልጋሉ ብለው ነበር። ነገር ግን አሴር በጭራሽ አያስፈልግም ነው ያላትን። እውነትም እንኳንም እሺ አላላት። ለኤልያስ ሲነግረው በጭራሽ ከነሱ ቤተሰብ ጋር አልገናኝም፣ መገናኘትም አልፈልግም፣ ስለ ሀና ቤተሰቦች በጭራሽ ምንም ነገር ማወቅ አልፈልግም፣ ማግኘትም አልፈልግም ነው ያለው። እዚህ ላይ ግን ወደ ቤተሰቦቼ አሴር ራሱ ወይዘሮ ሜላትን ብር ልሰጠው ነበር እና በጭራሽ ገንዘብ አልቀበልም፣ በተለይ ደግሞ ከሀና ቤተሰቦች ብሏል። እና የሀና ቤተሰቦች ምን አደረጉ? አሴር ለምን እንደዚህ አለ? ማለት ለሱ ክፉ አልሆኑበትም፣ ምንም አላደረጉም። እና በተለይ ከሀና ቤተሰቦች ያለበት ምክንያት አልገባኝም። ወይዘሮ ሜላትም በጣም ገርሟታል። ለምን በተለይ ከሀና ቤተሰቦች ይላል የሚለው ነገር በጣም ነበረ የገረማት ማለት ነው። ሌላው አሴር ለኤልያስ ሁሉንም ነገር ነግሮታል። ወይዘሮ ሜላት ትፈልገው እንደነበር ሲነግረው ኤልያስ ደግሞ በጭራሽ እኔ ከሷ ጋር መገናኘት አልፈልግም፣ አሁን ራሴን ችዬ መስራት ነው የምፈልገው፣
አሁን ጤንነቴ ተመልሶልኛል። ስለዚህ እናቴን መርዳት እፈልጋለሁ፣ መስራት እፈልጋለሁኝ። እዚሁ አዲስ አበባ ስራ ፈልጌ አይደለም እንኳን ጤናዬ ተመልሶልኝ እግዚአብሔር ይመስገን ማንንም አልፈልግም የማንንም እርዳታም አልፈልግም ሲል እንደ ስራ የምትፈልግ ከሆነ እኮ ወይዘሮ ሜላት ምናልባት ልትሰጥህ ትችላለች ወይም ስራ ልታገናኝ ትችላለች ብዙ ሰው ስለምታውቅ ሲለው በጭራሽ ከእነሱ ቤተሰብ ምንም ነገር አልፈልግም ነው ያለው። ታውቃላችሁ ምንም ነገር እና ራሱ ስራ ፈልጎ እንደሚያገኝ በራሱ መቋቋም እንደሚፈልግ ከማንም ምንም ድጋፍ እንደማይፈልግ ነው እንግዲህ ኤልያስ ሲል የነበረው ማለት ነው። ይሄ ነገር በጣም ደስ ይላል። ማንኛውም ሰው ከችግሩ ወጥቶ በራሱ መቋቋምን ወይም ደግሞ ራሱ ለመቋቋም ሲጥር በጣም የሚያስደስት ነገር ነው ማለት ነው። እና ኤልያስ እንግዲህ እንደዚህ በዚህ ደረጃ ተቀይሯል። ነገር ግን አሴር ለምን ታዲያ እዛው ደሴ አልሰራህም ሲለው አይ ለመለወጥ ለመስራት እዚህ ይሻለኛል፣ ስለዚህ እዚህ ሰርቼ እለወጣለሁ ብሏል። እንግዲህ ሀሳቡንና እቅዱን ያሳካለት። እኔ ወይም ከአቶ ቃለአብ ጋር ደግሞ እንዳይሰራ ነው የምፈራው። ይህ ሰውዬ ምናልባት ስራ ሲፈልግ ምናምን አግኝቶት ከሱ ድርጅት እንዳያሰራው ነው የምፈራው። እንግዲህ እሱ ይድረስለት አላቅለትም ኤልያስ ማለት ነው። አቶ ቃለአብም ቢሆን ውድ ቤተሰቦች እንግዲህ ከእዝራ ጋር አሁንም በድጋሚ እየተነጋገረ ነበር። አቶ ቃለአብ አሁንም የአቶ መስፍንን ወንድም ለማስገደል እንዴት ሊያመልጧችሁ ቻሉ? እንዴት አመለጣችሁ? አንድ ባላገር እንዴት መግደል አቃታችሁ? እናንተ መሳሪያ ይዛችሁ እሱ እንዴት ሊያመልጣችሁ ቻለ? እያለ ብቻ ሁለቱንም እየጮኸባቸው ነበር። እንደማይፈልጋቸው አድርጎ አባሯቸዋል። ያው ሌላ ሰው ይፈልጋል ብዬ አስባለሁ። መቼም ዝም አይልም። በዛ ላይ ደግሞ ለልጁ ለእዝራ ውሸት ነግሮታል። ለምንድነው አባቴ እንደዚህ የምትናደደው? ለምን በዚህ ደረጃ ትናደዳለህ? ብሎ ሲለው ምን አለው? በድርጅቱ ጉዳይ ነው የተናደድኩት ያለሁት። የምናደድበት ምክንያት ደግሞ የኔን ሰራተኞች ወደ ሌላ ድርጅት ወስደዋቸዋል። የኛ ድርጅት እንዲከስር የእነሱ ደግሞ ጥሩ ሂደት እንዲሆንላቸው ወይም በጥሩ ሁኔታ እንዲሄድላቸው እያደረጉ ነው ያለው። ይህ ስራ ግን የራሱ ነው። ይህን ስራ እያደረገ ያለው ግን ራሱ ነው። ለምን መዋሸት አስፈለገ? እውነታውን እኮ ይደርስበታል። እንደውም እዝራ ይህንን ነገር በቃ ለኔ ተውልኝ እኔ እደርስበታለሁ ሲለው በጭራሽ አንተ ሙሽራ ነህ ከዚህ ነገር አይመለከተህም ነው ያለው። ግን እዝራ ቢገባበት እውነታውን ስለሚያውቅበት ፈርቶ እንጂ አሁን ለሙሽርነቱ አስቦለት ምናምን አይደለም። ግን እዝራ አሁን ከዚህ ነገር ከገባ ውድ ቤተሰቦቼ እውነታውን ያውቅበታል። የአባቱ እውነተኛ ማንነትና አባቱ ምን እየሰራ እንደሆነ የወይዘሮ ሜላትን ቤተሰብ ምን ላይ እንዳደረሳቸው ስለሚደርስበት ስለፈራ ነው እንጂ እዝራን አትግባ ያለው በጭራሽ ያለው ነገርም እውነት አይደለም። እሱ ነው እንደውም የወይዘሮ ሜላትን ድርጅት እዚህ ደረጃ እንዲደርስ ያደረገውና ኪሳራ ውስጥ እንዲገባ ያደረገው። ስለዚህ አቶ ቃለአብ ልጁንም ከልክሎታል። ያው ምክንያት እያደረገ ያለው አንተ ሙሽራ ነህ፣ አንተ ሙሽራ ነህ፣ አንተ ሙሽራ ነህ ነው። ነገር ግን አሁን እዝራም ቢሆን ጠርጥሯል። እዝራ በጣም ጠርጥሯል። እዝራ አባቱ የሆነ የማይረባ ነገር እንደሰራ እየሆነ እንደሆነና የሆነ ትክክል ያልሆነ ነገር እንዳለ ገብቶታል፣ እያወቀ ነው። ስለዚህ እንደምንም ብሎ ይህን ነገር ሳያውቅ አይቀርም፣ ይደርስበታል ብዬ አስባለሁ። አሁን ለጊዜው አባቱ ባያስገባውም ለጊዜው ምንም ነገር ባያውቅም ከዚህ በፊት ካስታውሳችሁ ስራውን ተውና ከድርጅቱ ትምህርቱን ተውና ድርጅቱን ተቀበለኝ፣ ድርጅቱን አንተ ያዝ ምራ እያለው ነበር። አሁን ደግሞ አንተ ሙሽራ ነህ፣ አንተ ከዚህ ነገር አያገባህም፣ ይሄ እንደኔ ተውልኝ፣ የኔ ስራ ነው እያለው ነው። ግን እዚህ ላይ እዝራ ቢገባ እውነቱን ያውቃል፣ አባቱ ምን እየሰራ እንደሆነ ያውቃል። ስለዚህ አባትና ልጅ ይጣላሉ ማለት ነው። እና የአቶ ቃለአብ ታሪክ ይሄንን ይመስላል። በሌላ በኩል ደግሞ ውድ ቤተሰቦቼ የአቶ መስፍን ወንድም በጣም ተናዷል። እነ ወይዘሮ ሜላት ሌላ ጥላት እንዳላቸው ገብቶታል። መጀመሪያ የመሰለው ዘራፊዎች ነበር። ነገር ግን ዘራፊዎች እንዳልሆኑ ተረድቷል። አንደኛ ከምናሴ፣ ሁለተኛ ከወይዘሮ ሜላት ተረድቷል። ስለዚህ እኔ እያለሁኝ ቤተሰቦችማ እንደዚህ እንደሆኑ አልፈልግም፣ የማን ዘር እንደሆኑ አያውቁም እንዴ እያለ ነው። ነገር ግን በዱላና መሳሪያ ደግሞ ጸብ በጣም ከባድ ነው። ታውቃላችሁ ቤተሰብ ዱላና መሳሪያ በምንም ተአምር ሊገናኝ አይችልም። እንግዲህ የዛሬውም ፈጣሪ አትሙት ስላለው አተረፈው እንጂ ከርቀትም ሆነው
ሽጉጡን ቢተኩሱበት መግደል ይችሉ ነበረ። ነገር ግን ያው ፈጣሪ ትረፍ ስላለው ነው ከሆነ ቦታ ተሸውዶ ከዛ ከሆነ ቀያስ ቦታ ገብቶ ምናምን አልፎት ከሄዱ በኋላ ነው አንዱንም ሽጉጥ ይዞ ነው የነበረውን እጁን መቶት ትቶት ሄደው። እንደውም እኔ ፈርቼ ነበር በነገራችን ላይ ምናልባት ተመልሰው መጥተው በሽጉጥ ይመታል ብዬ ነበረ። ነገር ግን አልተመለሱም። አሁን ተርፏል። በሚቀጥለው ግን ካገኙት ሊያስተርፉት ይችላሉ። ሰውየውም በጣም ተናዶ አሁን እኔ ይህንን ነገር መወጣት አለብኝ፣ አናቱን ለሁለት ፈርክሽለት ከዛ የፈለገው ይሆናል እያለ ነው። ያማ ይገደላል፣ ያማ ደግሞ እሱ ይመታቸዋል ማለት ነው። እና አላቅም፣ ወይዘሮ ሜላትም ጠርጥራለች። እንግዲህ አቶ ቃላብን ፊት ለፊት አግኝታ አናግረዋለች። ከዚህ በፊት አናግረው አታውቅም። ነገር ግን አሁን አግኝታው አናግረዋለች። የቤተሰቤ አንድ ጫፍ ቢነካ አንተና አንተ ነህ፣ ካንተ ራስ አልወርድም ብለዋለች። እሱም ቢሆን እኔ የማውቀው ነገር የለም ብሎ ሙጭጭ ብሎ ነበር። ነገር ግን ከሱ ውጪ ይህንን ነገር ማንም እንደማያደርገው ነግረዋለች። እሱም በጣም ተናዶ ነበር። አንቺ ምን ታመጫለሽ ከመፎከር ውጪ? እያስፈራራሽኝ ነው። እኔ እኮ በጭራሽ አልፈራልሽም ነው ሲላት የነበረው። እሷም ሜላት መሆኔን ረስተው ነው ወይ? እንግዳውስ እና ታያለህ እንፎካከራለን ብለዋለች። ማን ያሸንፍ ይመስላችኋል? አቶ ቃላብ ያሸንፋል ወይስ ወይዘሮ ሜላት? ወይዘሮ ሜላትን የሆነ ነገር ያደርጋት ይሆን አቶ ቃላብ ቀድሞ? ወይስ ወይዘሮ ሜላት አቶ ቃላብን ቀድማ የሆነ ነገር ታደርገዋለች? ወይዘሮ ሜላት ወደ መግደሉ ትሄዳለች ብዬ አላስብም። አቶ በቃሉ ግን ሜላትንም ቢሆን ከመግደል ወደ ኋላ የሚለው ነገር የለም። ለመግደል ወደ ኋላ አይልም። ስለዚህ ከመንገዱ እንዳያስወግዳት ነው የምፈራላት። ለማንኛውም ድራማው ያለቀው እንግዲህ ሁለታቸው ተጨቃጭቀው ነው፣ እንተያያለን ተባብለው ተፎካክረው ነው የተለያዩት። እስኪ መጨረሻውን እናየዋለን።